ሩትዬ እኔ የምልሽ ባክሽን ሩታ በጣም ላንቺ የሚጨነቅልሽ ላንቺ የሚያለቅስልሽ አንቺ እንደዚህ ዝቅ ብለሽ ስናይሽ እንዲህ እንትን ሲያደርጉሽ እኛ በጣም ያመናል። ሩታ የምትሰሚ ከሆነ ማለት ነው። ባክሽን ሩታ የሚሰጥሽን በጠቅላላ ለኦዲንስ ስትይ የሚወድሽ ስንቱ ልቡ የሚሰበር አለ። የሚሰጥሽን በጠቅላላ እየተቀበልሽ እኛ ጋር አታምጪ ባክሽን ሩታ። አውሬ በዝጊያ ሩትዬ እንወድሻለን፣ እናፈቅርሻለን እና ያ ስለሆነ ባክሽን ለእኛ ስትይ ለምንድን ነው ሁሉም ሩታ ሩታ? ዛሬ ስንት ሰው ነው በአንቺ ስም የሰራው? ያልሆንሽውን ሆነች፣ ያላደረገችውን አደረገች እየተባልሽ መቼም ወዶን ሴት አፍቃሪዎቹ እኔን አሳልፈው አይሰጡም ብለሽ ነው እንደዚህ እያደረግሽ የምትመጪው ወይስ ምንድን ነው ማለት ነው? እንትን የምልሽ ማለት ነው እንዳለ ሙሉ ዛሬ ባንቺ ነው ሲሰራ ያለው። ሩታ እንዲህ ነች፣ ሩታ እንዲህ ነች፣ ሩታ እንዲህ ነች። ሩታ አንቺ እንደዚህ አይነት ሰው አይደለሽም። ስናቀሽ እኔ ከድሮ መከታተልሻለሁ፣ ግን እንደዚህ ወጥቼ አልናገርም። መናገር ከጀመርኩ አሁን በቅርብ ነው። እኔ ልጄ ነሽ ልንገርሽ፣ እኔ የ25 ዓመት ልጅ አለኝ። አንቺ 23 ዓመትሽ ነች። አንቺ ስትነኪብን፣ አንቺ የሆነ ነገር ስትሆኝ ያመናል። በጣም ነው ስማችን ምንድነው እንትናችን የሚሰበረው። ሩታ እኔ ለመናገር ራሱ ቃላት እያነሰኝ ነው። ጠቅላላ እዚህ ሚዲያ ላይ እንዳለ ያለው በአንቺ ስም ነው እየነገደ ያለው። ባክሽን ህግ የለም እንዴ? በኢትዮጵያ ላይ ህግ አለ። ሁሉም በአንቺ ሩታ 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 ምንድን ነው እሱ? ሩታ ያመናን እኛ እንጨንቃለን። እንዲህ አንቺ የማንም እንትን ማበያ ነሽ እንዴ? መሸፈኛ ነሽ እንዴ? ሳታረግዝ አረገዝኩ ብላ መታ ዛሬ አስወርዳለች እየተባለ ነው። አንቺ ሁሉም ነገር እንትን ትያለሽ። ለእሷ ይሸፈንላታል ትላንት ለመጣችው። አንቺን ግን አደባባይ እያሰጡሻል። አንቺ ምንድን ነሽ? አትከላከይም ከላሽ ላይ መቼም ኦዲየንስ አለኝ ብለሽ ነው እንደዚህ የምትሆኘው ወይስ ምንድን ነው እሱ? አልገባኝም። ሩታ ኧረ በእናትሽ በእግዚአብሔር እንለምንሽ እስቲ ሰራሽ አትንጭኛ ጋር በቃ እኛ ያመናን አንቺ ስትነኪብን ያለ ወንድምሽ ዛሬ ተመልሶ አንቺን ምንድን ነው እያልሻለሁ? እኔ የአንቺን ተንኮል አውቃለሁ። አንቺ ተንኮለኛ አይደለሽም ሩታ፣ ተንኮለኛ አይደለሽም። ግን በአንቺ እየተሰራብሽ ነው ያለሽው። ምንጊዜም ማትነቂም እንዴ? አንቺ ምንድን ነሽ? ለምንድን ነው ለእኛ ማታስሚልን? ይህንን እቃ አንቺ ስትለኝ እኮ ማዳሜ ያንን እቃ ይዤ አልመጣም ስለ አንቺ ሳስብ ማለት ነው። ሌላ እቃ ነው የምሰጣት ምነካሽ እስከምባል ድረስ። ለምንድን ነው እንደ የምትሆኝው ሩታ? እስቲ ለእኛ ስትይ የተሰጠሽን በጠቅላላ አትስሪ። ኦዲየንስ ይቀየሙኛል። እኔ ብዙ የሚወድኝ ኦዲየንስ አለኝ። ነብር የሆነ ኦዲየንስ አለሽ ደግሞ የሚከራከርልሽ 24 ሰዓት ሙሉ ለአንቺ ነው። ለእኛም አንዳንዴ አስቢልና ኦዲየንስ ይቀየሙኛል፣ ልባቸው ይሰበርብኛል በይና አስቢ። ያመጣም ሩታ ባልሽን ባንቺ ነው የሚሸቅለው። ሳሞ ታመመ ብለው ይሆን እንደዚህ እየሆነ ነው ያለው። ምንድን ነው እሱ? እንደዚህ አይነት ነገር ጸበሉ ሰጂው አሞትም ከሆነ አንቺ ሚስት እስከሆንስ ድረስ አንቺን ነው የሚመለከተው። ማንም ያንቺን በር እንትን ብሎ ገንጥሎ የሚገባ የለም። ህግ አለ መሰለኝ። በህግ ወደዛ የማትችያቸው ከሆነ በህግ አሳግጂ ከላሽ ላይ። ማንም መቶ ያንቺን በር በርግዶ እየገባ አንቺ ላይ ቪዲዮ ይሰራል እንዴ? መቼም እሷ ስትነካ ኦዲየንሶቿ አንተን አይሉም እያሉ ነው እነሱም እንዲህ የሚሆኑብሽ። አንቺ ግን አይገባሽም ዘላለምሽን